የኢትዮጵያና ሶማሊያ የጥቃት ዘመን የብልጽግናውን ጊዜ ያህል አልተነገረም። ይልቁንም የጠላት መምጣት የአገር አንድነትን አዋዶ የህዝብን ህብረት አሰባስቦ ህብር ጀግንነትን ሲያመጣ እንጂ የመፍረስ አደጋን ሲያዋልድ አልታየም። ምክንያቱም ያኔ ኢትዮጵያ ነበረች። ጥያቄው አሁንስ የሚለው ነው። ጠቅላይ ሚኒስትሩ ኢትዮጵያ አትፈርስም የሚለውን ቃል ደጋግሞ መናገራቸው አልበላሽም ምን አመጣው የሚለውን ተረት የሚያስታውስ ይሆናል። የማትፈርስ ከሆነ አትፈርስም እያሉ መፈክር ማሰማት ለምን አስፈለገ ለሚለው ጥያቄ እሳቸው ማብራሪያ ሰጥተው አያውቁም። ይህንን የመፍረስ ጉዳይ አጀንዳ ያደረጉትና የምንጠላላ ስለሆነ እንዳንበላላ እያሉ ህዝብ ፊት ሲናገሩ የተደመጡት ራሳቸው ጠቅላይ ሚኒስትሩ ናቸው። ኢትዮጵያ ውስጥ የተከማቸ ጥላቻ አለ፣ የተከማቸ ቂም አለ፣ አመጻ አለ፣ በቀል አለ። በብዙ ጉዳዮች በቀል አለብን። ኢትዮጵያ ውስጥ ከፍተኛ ጥላቻ አለ፣ የተከማቸ ቂም አለ የሚለው ድምዳሜ አንድ መሪ ሲናገረው ለጆሮ የሚከብድ ቢሆንም በዚያ የመደመር ሰሞን ይህንን መተቸት በተደማሪ ኃይሎች ዘንድ አንገት የሚያስቀላ ተግባር ነበር። አንድ መንዜ አንድን ዶርዜ የት አይቶት፣ አንድ የሐረርጌ ሰው አንድን የወለጋ ሰው የት አግኝቶት ያውቅና ጥላቻና ቂም ሊይዝበት ይችላል? ይልቁንስ ኢትዮጵያዊ አንድነቱን በተለያዩ ማህበራዊና ኢኮኖሚያዊ ጋርዮሽ ያቆየ እንጂ በቂምና በጥላቻ የሚፈላለግ አይደለም ብሎ መሞገትም አልተቻለም። አብይ ጠቅላይ ሚኒስትር ሲሆኑ የተጠየቁት ጥያቄም የተጀመረ ልማት አስቀጥል፣ የተጓደለን ዲሞክራሲ አስፍን፣ የተናወጸን ሰላም መልስ እንጂ አገራችን ኔሽን ግንባቷ ተፈረካክሶ ልትበታተን ነውና በነፍሷ ድረስላት የሚል አልነበረም። እሳቸው ግን ስራዬ ብለው የያዙት ያልተጠየቁትን ማብራራት ነበር። ኢትዮጵያ አትፈርስም እያሉ በየማይክራፎኑ መናገርም ቁም ነገር አደረጉት። የሚመረጋገጥ የምንፈልገው ኢትዮጵያ አትፈርስም፣ ኢትዮጵያ አትፈርስም። በእርግጠኝነት ይሄን ዲክሪ ማድረግ ይችላል። ይህንን ንግግር ይናገሩ የነበረው በአገሪቱ ውስጥ እዚህ ግባ የሚባል የመፍረስ ስጋት በሌለ ወቅት ይልቁንም ማህበረሰባዊ መነቃቃት ተፈጥሮ በአገሪቱ ውስጥ ዲሞክራሲ አምጥተው ሰላምንም አጽንተው ልማት ያስቀጥላሉ በሚል ህዝብ እሳቸውን ደግፎ በቆመበት ጊዜ ነው። ህዝብ በዚህ ሁኔታ ውስጥ በነበረበት ሰዓት ስለ ኢትዮጵያ መፍረስና ለመፍረስ በየአደባባዩ በብቸኝነት የሚናገሩት እሳቸው ነበሩ። ይህንን ይሉ የነበሩበት ምክንያት ምናልባት ያላሰብነውን አስበው አገራችንን ሊያፈርሱብን አቅደው ስለነበር ነውን የሚልን ጥያቄ ሲያጭር ቢቆይም በአገር ማዳን ሰበብ አገሩን ወደ ጦር ሜዳነት ሊቀይሩት ስላሰቡ ይህንኑ ለህዝቡ እያለማመዱ እንደነበር ግን በውጤቱ ታይቷል። ማህበራዊ መቃቃርን፣ የግዛት አንድነት እጦትንና የአገር መደፈርን ያዋለዱት አገር እንዳትፈርስ በሚል ፕሮፓጋንዳ መሆኑንም ማስታወስ ይቻላል። ኢትዮጵያን ማፍረስ የሚቻለው መጀመሪያ እኛን ካፈረስክ በኋላ እንጂ እኛ ተቀምጠን ኢትዮጵያን ማፍረስ ለማንም የማይፈቀድ መሆኑን በደንብ መገንዘብ ጥሩ። ለጠቅላይ ሚኒስትር አብይ ኢትዮጵያ ማለት መንበራቸው እንጂ ህዝቦች እንዳልሆኑ፣ 4 ኪሎ እንጂ አልፋሽጋና ራማ እንዳልሆኑ ግልጽ ነው። እኛ እዚህ ተቀምጠን ኢትዮጵያ አትፈርስም ሲሉም የእኛን ስልጣን አትወስዷትም እያሉ እንጂ ህዝብ በህዝብ ላይ እንዲነሳ የብሔር እልቂት እንዲባባስ ሲቀሰቅስ የነበረው አንደበታቸው ለአገሩ ተቆርቆሮ ያፈለቀው ነው ማለት አይቻልም። ጣሊያንን የተፋለሙ አርበኞች፣ ጃንሆይን የጣሉ አብዮተኞች፣ ደርግን ያንኮታኮቱ በረሀኞች ኢትዮጵያ አትፈርስም የሚለውን ቃል ይህንን ያህል ብለውት አያውቁም። ደግሞም የኢትዮጵያ የመፍረስ ጉዳይ ከሁሉም ዘመን በተሻለ በጠቅላይ ሚኒስትር አብይ የመጀመሪያዎቹ የስልጣን ዘመናት የማያሰጋ ነበር። በጣሊያን ወረራም ሆነ በአብዮቱ ዘመን ደርግ ሲወድቅና ኢህአዴግ ስልጣን ሲይዝ የነበረው የኢትዮጵያ ህልውና 2010 ዓ.ም ከነበረው ሁኔታ ጋር በፍጹም ሊነጻጸር አይችልም። በቀደሙት ዘመናት የመገንጠል አጀንዳ የያዙ ኢትዮጵያ ውስጥ መቆየት የለብንም ያሉ በርካታ ታጣቂዎች የሀገሪቱን የግዛት አንድነትና ማህበራዊ ግንኙነት በጣጥሰው ትናንሽ ሀገራትን ለመፍጠር የሚተጉ ኃይሎች የነበሩበት እንደነበር ታሪክ ያስነብባል። በ2010 ዓ.ም ጠቅላይ ሚኒስትር አብይ ስልጣን ሲይዙ ግን መገንጠል አጀንዳዬ ነው፣ ቀዳሚ ተግባሬም ከኢትዮጵያ መውጣት ነው ብሎ የፖለቲካ ገበያው ላይ የተቀላቀለ አልነበረም። ታዲያ ጠቅላይ ሚኒስትሩ ኢትዮጵያ አትፈርስም የሚለውን የሽንገላ መፈክር ለምን መዘዙት የሚለው መሰረታዊ ጥያቄ ይሆናል። መልሱ አጭርና ግልጽ ነው የሚል አንድ አስተያየት ሰጪ ጠቅላይ ሚኒስትሩ ይህን ይናገሩ የነበሩት አገሪቱ የመፍረስ አደጋ ስለተጋረጠባት ህዝብም ይህ ስጋት ስላደረበት ሳይሆን እሳቸው ልማት ለማስቀጠልና ሰላም ለማስፈን የሚያስችል ችሎታና ዲሞክራሲን ሊያመጣ የሚችል ተፈጥሮ ስለሌላቸው ማህበረሰቡን እኔ የመጣሁት አገርህ እንዳትፈርስ ነው፣ እኔ ከሌለሁ ደግሞ ኢትዮጵያ ትፈርሳለች ለማለት አስበው ነው ይላል። ቁም ነገሩ ኢትዮጵያ አትፈርስም የሚሉ የነበረበት ምክንያት ለስልጣናቸው አደጋ የሆነን ኃይል ሁሉ በጸረ ኢትዮጵያዊነት ለመክሰስና እንዲህ ባለው ወቅት ደግሞ ህዝብን ለማነሳሳት የሚያገለግላቸው በመሆኑ ነው የሚለው ትክክለኛ ምክንያት ይመስላል። ጠቅላይ ሚኒስትሩ ሹሞቻቸውና ሚዲያዎቻቸው የቀንጅብ፣ ጸጉረ ልውጥ፣ ጁንታ፣ ሸኔ፣ ጽንፈኛ፣ ዘራፊ፣ ነፍጠኛ፣ አታለልና
አታለልናቸው፣ አሳመንናቸው፣ ሰባበርናቸው ወዘተ የሚሉ ከፋፋይና ጸረ አንድነት የሆኑ ቃላትን ተጠቅመው በህዝብ መሀል መቃቃርን የሚፈጥሩ መሆናቸውን የሚያስታውስ ማንም ሰው ጠቅላይ ሚኒስትሩ ኢትዮጵያ አትፈርስም የሚሉን ምንን ተማምነው ነው የሚል ጥያቄ ቢያነሳ እሳቸው ምላሽ አላቸው። አገሪቱ አትፈርስም የሚሉበትን ምክንያት በዚያው የስልጣናቸው ጫግሏ ሰሞን ተናግረዋል። አትፈርስም፣ በእርግጠኝነት ይሄን ዲክሪ ማድረግ ይችላል፣ ምንም አልጠራጠርም። ምክንያቱ ምንድን ነው? ያዝናል፣ ግን ደግነቱ ኢትዮጵያ ውስጥ እድር አለ፣ ጎረቤት አለ፣ ዘመድ አለ። ያለቅሳል፣ ሳምንት 2 ሳምንት ሰው ያስተዛዝናል፣ ይቀብራል። እናቱ ብትሞት እድር አለ። ጥሩ ህዝብ ነው ህዝባችን። በችግር ጊዜ በለቅሶና ሰርግ ላይ ብርቱ ነው፣ በሌላ ጉዳይ የማይመቸው። ሰው ሲሞት ከጎን ይሆናል፣ ያዝናናል፣ አብሮ ይቀብራል። ሀገር ስትሞት ግን እንዴት ነው የሚለቀሰው? የትስ ነው የምትቀበረው? እንግዲህ ጠቅላይ ሚኒስትሩ እንደነገሩን ኢትዮጵያ የማትፈርሰው ስትፈርስ ማልቀሻና አገሪቱን መቅበሪያ ቦታ ስለማይኖር ነው። እንዲህ ያለ ደካማ መክንዮና ተራ ንግግር ከመሪ አንደበት የወጣ ነው እንዴ የሚያስብልን ጥያቄ ማስከተሉ አይቀርም። በእርግጥ በአዲስ አበባ ፎቅ እየሰራን ስለሆነ ኢትዮጵያ አትፈርስም ብለው ለተናገሩት ለሳቸው እንዲህ ያለ መከራከሪያ ብርቅ አለመሆኑን ይነግረናል። ጠቅላይ ሚኒስትሩ ኢትዮጵያ አትፈርስም የሚለውን ቃለ ንጉሥ ደጋግመው ሲናገሩ የነበሩት መንግስታቸው የግዛት አንድነቷና የህዝባዊ ሉዓላዊነቷ ሳይነካ አገሪቱን ለማስቀጠል የተለየ እቅድና ስራ ይዞ ሳይሆን አገሪቱ ስትፈርስ የማልቀሻ ቦታና እድርተኛ ስለማይኖር ነው። መስማት የምንወደውን ቃልና አረፍተ ነገር እየነገረን እሱ የሚፈልገውን እየሰራ ዓመታትን የዘለቀው መንግስት ኢትዮጵያ አትፈርስም ባለበት መድረክ ሁሉ ተጨብጭቦለታል። ይሁን እንጂ ኢትዮጵያ አትፈርስም የሚባል የነበረው ህዝቡን ሳይሆን ወንዝና ተራራውን ሸለቆና ጋራውን እንደሆነም እንዲህ ተነግሮን ያውቃል።